አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ ቤተሰቦች ሰላም ብያችኋለሁ። ይህም ቪዲዮ ዛሬ የምሰራው ለሁለት ነገር ነው። አንደኛ ደስ ብሎኝ ነው የምሰራው። ሁለተኛ ደግሞ አላህ ብሎ አላህ በሰላም ያስገባኝ፣ በሰላም እንደወጣው በጤና እንደወጣው ወደ ሀገሬ አላህ ይመልሰኝ። ድንገት ደግሞ ሰው እሞታለሁ አይልም እኖራለሁ ነው የምለው። ድንገት ህይወቴ በዚህ ብታልፍ ልጄ ለእሷ ያለኝ ቦታና ለእሷ ያለኝን ሀሳብ እንድትረዳ ቪዲዮ ተቀማጭ ስለሆነ አንድ የተጫነ ነገር እኔ ካላጠፋሁት ስለማይጠፋ ለዛ ብዬ ነው የምሰራው። ምክንያቱም እኔና ልጄ በፎቶ እንጂ በአካል እሷ ስለማታውቀኝ ብዬ ማለት ነው። ዛሬ ደስ ያለኝ ነገር ልጄ የተለያየ ፎቶ አላከችልኝ። በጣም ደስ አለኝ። በደስታ ራሴን ሳትኩኝ። ሳትኩ ስል ምን ሆና ነው? እንዴት ነው ሰው በደስታ ራሱን የሚስተው ልትሉ ትችላላችሁ። እኔ ግን በጣም ነው እንትን ያልኩኝ የተደሰትኩኝ። ያለሁበትን ያጣሁት መሳቅ አቃተኝ ከደስታ እምባዬ ቀረራ። የምለው ነገር ጠፋኝ። አልሐምዱሊላህ አላልክልሃል አላህ ለዛሬ ቀን አድርሶኝ የልጄን ፎቶ ለማየቴ ሁሌ አያለሁ፣ ግን ዛሬ አድጋ ተለይታ በቃ ወይ እኩያዬ ወይ ታናሽ እህቴ መስላን የታየችኝ። ለዛ ነው ደስ ያለኝ ስለማላቃት። እኔም ማቃት ሕፃን ሆና ነው ትቻት የመጣው ሕፃን ሆና ነው። እሷ ደግሞ ዛሬ ጎረምሳ ሆነ ታናሽ እህቴ መስላ ነው የተላከልኝ ፎቶ። አልሐምዱሊላህ። በአረብ ሀገር ልጅ ያላችሁ ልጆቻችሁን ለማሳደግ ብላችሁ ከአገር ወጣችሁ ወይ በተለያየ መንገድ ልጆቻችሁን ማግኘት ያቃታችሁ ወይ ደግሞ ከባላችሁ ጋር ችግር ኖሮባችሁ ልጅሽን አታናግሪም ወይ ፎቶ አልክልሽም የምልም ብዙ ሰዎች ስላሉ እንደዛ አይነት ስሜት ውስጥ ያላችሁ እህቶቼ አብሽሩ። አላህ ስል አንድ ቀን ልጃችሁን እንደኔ በፍሪደም ታወራላችሁ ወይ ደግሞ ገብታችሁ ታገኛላችሁ። ብቻ አላህ ጤናና እድሜ ለእናንተም ለልጆቻችሁ ምስጣችሁ። እሱን ነው የምመኘው። ትገናኛላችሁ። ዛሬ ልጄን በአካል ያገኘኋት ነው የመሰለኝ። ልጄን እኔ በጣም ነው የማወራት። እንገናኛለን፣ በስልክ እናወራለን። ዛሬ ግን የራሷ ስልክ ስለገዛች ደስ በሚል ቦታ በተመቻት ቦታ ዞር ዞር ብላ በትምህርት ቤትም ከነ ዩኒፎርማም ከጓደኞቿ ጋርም ፎቶ ላከችልኝ። እኔ በጣም ራሴን ያስረሳኝ ልክ ልጄን ስወልዳት አቤት ነው የወለድኩኝ፣ ሐኪም ቤት አይደለም። እኔ ልጄ ኑስ ኪሎ ትሆናለች ብዬ ራሱ አልገምትም። ያው በዛን ጊዜ የመዛን ግምት ስለማላቅ የኪሎ ነገር አላቅም። ምክንያቱም ጓደኞቼ እዚህ ሀገር ወልዶ ሳይ የእነሱ ልጅ ያኔ እንደዚህ ጠንከር ያሉ የሆነ ኪሎ መሞሉ ናቸው። የእኔ ልጅ ግን በዛን እንትን ስትታይ በጣም የምታስፈራ ቀጭን አጥንት ብቻ ያላት ልጅ ነች። እና በቃ በዛን ጊዜ ጡቴን ለመስጠት 6 ትራስ አድርጌ ነው እንደዚህ ወደ ላይ ብቻ እኔ ወደ ታች ስል በጣም ያመኛል። የኢትዮጵያ ትራሶች ደግሞ በዛን ጊዜ ያሉት አላውቅም፣ ብቻ ወይ የኔ ትራስ ሊሆን ይችላል ከፊፍ ናቸው። እና ትራስ ደርድሬ ነበር እንደዚህ በቃ ማጣባት ማለት ነው። ጡት ስትሰጣት ወደ ታች ጎንበስ ስል ወገቤን ስለማመኝ ማለት ነው። ከዛ ሁሌ እላለሁ አላህዬ መቼ ነው ልጄ ያለ ትራስ እንደዚህ ጡቴ ጋር ደርሳ የምትጠባው እያልኩኝ ሁሌ አይኗን እያለቀስኩኝ እያየው አለቅሳለሁ። ለምን አላደገችልኝም? ወይኔ ትንሽ ናት ምናምን ስለምሉኝ እኔ የሰው ልጅ ሳላይ ልጅ ስለወለድኩኝ በ17 ዓመቴ ነው የወለድኳት። ከዛ አባቷም ይፎግረኛል በጣም ስለምተኛ። አይ እስቲ ህፃኗ አለች በህይወት አለች ግን ሙትቻ ልጅ ወልደሽ እያለ በጣም ሰው ይፎግረኝ ነበር። ልክ እኔ በግሌ እንደወለድኳት ነገር ማለት ነው። ከዛ ስለምጫወት ነው እሱ ለክፋት አይደለም። ከዛ በቃ ሁሌ ዱዓ አደርጋለሁ አላህዬ ልጄን ብቻ እንደዚህ ጡቴን ይዛ እንድትጠባ ያ ረቢ ለዛ ቀን አድርሰኝ እያልኩኝ ልጄ ያደገች። ልክ ትራሱን አንስቼ እንደዚህ ጡት መስጠት ስጀምርና ጉንጯ ሳሙኝ ስል አደግ ስትል የምታምር ድንቡሽ ቡሽ ሆነች፣ ቆንጆ ልጅ ሆነች። ደስ እያለኝ አሁንም ሌላ እመኛለሁ። ብዙ ውጣ ውረድ ነበረብኝ። መማር አለ፣ ትዳር አለ፣ የሆነች ላም አለች ደግሞ በልታ የማጠግብ ታልባ የማያልቅ ከውስጣ እርሻ አለ። እኔ ቤተሰቦቼ ጋር መስጊድ መሄድና ትምህርት ቤት ከመሄድና ውሃ ከመቅዳት በስተቀር ቤተሰቦቼ ጋር እያገለገልኳቸው ነገር ምንም አላስታውስም።
ለማካበር ሳይሆን አያቴ ጋር ባለው ጊዜ በጎች ጠብቄያለሁ። ከዛ ውጪ እኔ ለቤተሰቦቼ አንድ ቀን ስራ ሰርቻለሁ ብዬ አላስታውስም። እህቴ ነች የምትሰራው። አላህ እድሜዋን ረዥም ያርግ። እንደ እናቴ የምቆጥራት ታላቅ እህቴ አላህ እድሜሽንና ጤናሽን ስጥሽ፣ እድሜሽን ረዥም ያርግሽ የኔ ውድ፣ ባለሽበት እወድሻለሁ። አንድ እህቴ ናት። ብቻ ትዳር ውስጥ ስገባ ሁሉ ነገር ከባድ ነው። ትምህርት አለ፣ በልታ የማትጠግብ ላም አለችኝ። እርሻ አለ፣ እሱም ማስተናገድ አለ። ጓደኞቹ አሉ፣ ልጅ አለች፣ ተማሪ ነኝ። እንጨት መስበር አለ፣ ውሃ ማቅዳት አለ። አንዳንዴ ከከተማ ውሃ ይጠፋና ብርካ ከከተማ ወጣ ብለን የምንቀዳበት ወንዝ አለ፣ እዛ አለ። በቃ ይሄን ሁሉ አሳለፍኩኝ በ17 ዓመቴ። ብቻ እስከ 20 ዓመት እንደዛ ኖር። ትምህርቱም ተማርኩ ጨረስኩኝ። ልጄም እያደገች መጣች። ወደ ልጄ ልመለስና ሳላልዘል ማለት ነው። ልክ ልጄ ጡቴን ጋር ስትደርስ እመኛለሁ፣ ያ ረቢ ልጄ መቼ ነው የምትስቀው? አሁን እኮ መሳቅ ደረሰች። ሰዎች ናቸው ማግበኩኝ ደግሞ መሳቅ ደረሰች እኮ አሁን እኮ ደህና እየሆነች ነው ምናምን ስሉኝ፣ ያ ረቢ እመኛለሁ። በቃ ዱዓ ነው የማደርገው ነው። ያ ረቢ ልጄ መቼ ነው ትንሽ የምታድግልኝ? ዱዓ አደርጋለሁ፣ አላህ እየለምነዋለሁ ማለት ነው። በቃ ሁሌ ያ ረቢ እንዳልኩኝ ነው። ከዛ ትንሽ እንደቆየው ልጄ አሁንም አልሐምዱሊላህ የምመኝበት ቦታ ደረሰች። ከዛ አሁንም ልጄ መቼ ነው ዳዴ የምትለው እላለሁ። ዳዴ ማለት ጀመረች። ልጄ መቼ ነው አባ እማ ብላ የምትጣራው እላለሁ። ደስ በሚል ድምፅ ድንቡሽቡሽ የሆነች ቆንጆ መጽሐፍ የምትወድ ልጅ ሆና አደገች። ከዛ እመኝ ነበር የሆነች ልጅ እኛ ሰፈር ያደገች እናቷ የት እንዳለች ራሱ አላቅም ነበር። አያቷ እናቷ ይመስሉኝ ነበር። ምክንያቱም አያቷ ወጣት ናቸው። እኔ እዛ ሰፈር ተከራይቼ ስለሆነ የገባው እንደዛ ይመስለኝ ነበር። በድንገት እናቷ ከውጭ ሀገር መጣች። የምትፈልገውን ነገር ለልጇ ገሳስታ አብሮ ሲሄዱ እንዴት እንደማስቀኑ እናትና ልጅ ናቸው ደስ የሚሉ። ወይኔ እናትሽ መጣችልሽ፣ ወይኔ ልጅሽን አገኘሻት እያሉ ሰው ሰላም ስላቸው አላህዬ መቼ ነው ለልጄ የማስፈልጋትን ነገር አሟልቼ ገዝቼላት እንደዚህ አብሬያት ይዤ የምሄደው? አላህዬ ለዛ አብቃኝ እያልኩኝ እነሱን እናትና ልጅ ከውጭ ሀገር ከዱባይ ይመስለኛል ከዱባይ የመጣችውን እናቷን እያየው ዱዓ እያደረግኩኝ ነበር። ብቻ ልጅ ያደገች ስታድግ ያው ትምህርት ስላለኝ ውጭ ትጫወታለች። የትም መንደር ነው የምትጫወተው። የትም ነው አስቀምጫት የምሄደው። ብዙውን ጊዜ እሱ ሰራተኛ ብቀጥርልኝም ትንሾች ናቸው እነሱ ራሱ ልጅቷን ለማዘል ሀል እኔ ትምህርት ሄጄ እስክመጣ እነሱም በዛ አካባቢ በዛን ጊዜ ሰራተኛ የአመት ከሆነ የ6 ወር ቀብዲ፣ የ2 ዓመት ከሆነ የ1 ዓመት ቀብዲ ይከፈላል። ከዛ ምን ያደርጋሉ ሰዎቹ? እንደው ዛሬ ላይ አፉ ብያቸዋለሁ። ልክ ልጅቷ 2 ወር 3 ወር እንደተቀመጠች እኔ ትምህርት ቤት ሲሄድ ጠብቆ ሰርቋት ይሄዳሉ ገበሬዎቹ። ለምን? ሌላ ቦታ ለመቅጠር ገንዘቡን በልቶ ስለሆነ ማለት ነው። ከዛ እኔ ስመጣ በቃ ልጄን ወይ ለብቻ ነው የማገኛት፣ ወይ መንደር ጥላ ነው የማገኛት፣ ወይ ደግሞ እኔ ቤት እያለሁ ሳላይ ነው ወታ የምትሄደው መወስዷትና ለሌላ ሰው ያደርሳሉ። ሄጄ ስጠይቃቸው ልጃችን እኮ መታችን አለች ይሉኛሉ። ወላሂ ግን እኔ አልመታውም። ለምንድን ነው እነሱ እንደዛ የማያደርጉት? ልጃቸውን እዚህ ልጃቸው ራሱ እኮ ህፃን እኮ ነች። እሷ ራሱ የ13 ዓመት የ14 ዓመት ምናምን ነች። ልጅቷን ለማዘል እንጂ ለእኔ ምንም የምታደርገው የለም። እና በዚህ ላይ ደግሞ የገጠር ልጆች ስለሆነ ምንም የምጠቅሙኝ ነገር የላቸውም። ልጅቷን ለማዘል ሀል አሸክሚያቸው መንደር አስቀምጣለሁ አብሬ ማለት ነው። ከዛ ትምህርት ሄጄ ስትመጣ ያም ይወሰዳል። አትቀመጥም። ስሰለችኝ 3 ምናምን አምጥቶልኝ በቃ መንደር እያስቀመጥኩኝ ጥሩ ጎረቤቶች ነበሩኝ። የማምር ምስቶች አላህ ይስጣቸው። የሞቱትም አላህ ይረህማቸው። በህይወት ያሉትም አላህ እድሜያቸውን ጨምሮ ይስጣቸው። ዘጃቸውን ከአላህ ነው ከፋይ። እኔ ልከፍላቸው አልችልም። ብዙ ጎረቤቶቼ ተባብሮኛል። ብቻ ልጅ ያደገች ቾክ ትወዳለች። እያመጣውላት ትጽፋለች። እንደጋጋ ልጄን መቼ ነው እጇን ይዤ የምሽከረከረው እያልኩኝ ልጄን ይዤ መሽከርከር ስጀምር ስደት ያዘኝ። ከኔ ጋር ልክ እጅ ላይ እጅ ተያይዘን እንደፈለገች ከኔ ጋር መራመድ ስትጀምር ወደ 3 ዓመት 2 ዓመት ከ6 ወር ሲሆናት እኔ ደግሞ ስደት ያዘኝ። አቤት ጉጉቴ! ያኔ እሷ ኪሎ ማትሞላ ኪሎ በሞላችልኝ ጡት በጠባች ጡት ስትጠባ ዳዴ ባለች ዳዴ ስትል እማ ብላ በጠራችኝ እማ ብላ ስትጣራ ምን አለበት አንድ ቀን ከፍ ብላ ልጄ በቃ እንደፈለገች ከኔ ጋር የምትጫወት ስል ያንንም ሆነ ደስ የምትል ፍቅር የሆነች የምትጫወት ሰው ራሱ እኔና አባቷ ራሱ ጸጥ ካል ለምን ጸጥ አልክ ብላ አባቷ የምትቆጣ ልጅ ነበረች። እና ብቻ እሷ ለሁሉ ነገር ስትደርስልኝ ደስ የምትል ጊዜ የምታጫውተኝ ጊዜ 2 ዓመት ከ6 ወር
ስትሆንልኝ እኔ ደግሞ እንደ ድንገት ወደ ስደት ተነሳሁ። እንደ ድንገት ነው የተነሳሁት። ስነሳ ልጄን እናቴ ጋር አስቀምጬ ሄድኩኝ። አላየችኝም። ሲሄድባት ጠፋሁባት። 10 እየሳምኳት በግድ መኪና ውስጥ አስገቡኝ። ምክንያቱም ነገ ማብረር አለብኝ። እያለቀስኩኝ ሄድኩኝ። የዛን ቀን ያለቀስኩት እንባ ዛሬ የሚታየኛል። ለ2 ዓመት ነበር ሳለቅስ የነበረ። ከ2 ዓመት በኋላ ነው ዱዓ እያደረግኩኝ ሌሊት እየሰገድኩኝ ለልጄ ማልቀስ የተውኩኝ። ከባድ ጊዜ ነበር። ልጄ ዛሬ አድጋ የ14 ዓመት ልጅ ሆና ራሷን ችላ የምትተባበረኝ ሆና ለእኔ የምትቆም ሆና አላቅም ጓደኛዬ ሆና መካሪ ሆና እህቴ ሆና ስትቀርበኝና ደርሳልኝ ንብረቴን ስትቆጣጠርልኝ በጣም ነው ደስ የሚለኝ። ልጄ ብርቅሽም እወድሻለሁ፣ ብርቅሽም ለአንቺ ለነገ ኑሮሽ ለማስተካከል አንቺን ጥሩ ቦታ ለማኖር ከክራይ ቤት ወደ ራስሽ ቤት፣ ከገጠር ከክፍለ ሀገር ወደ ትልቅ ከተማ፣ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት ራስሽን ችለሽ እንድትራመጅና ራስሽን ችለሽ እንድትኖሪ ብቻ ነው። ምንም አላማ ኖሮኝ አይደለም አንቺን የራኩሽ። እወድሻለሁ። ያለ አንቺ ማንንም የለኝም። እመጣለሁ አላህ ካለ፣ በአላህ ፍቃድ ከሆነ አላህ እድሜና ጤና ስጥሽ። ጥሩ ልጅ ሆነሽ እንደማገኘሽ ተስፋ አለኝ። እኔም ዱዓ አደርግልሻለሁ። ሁሉ ነገር ማሳካ እኔ ስላልኩሽ ወይ አንድ ሰው ስላለሽ ሳይሆን አላህ ካለ ብቻ ነው። እኔ አላህዬን ሁሉ የምጠይቀው አንድ ነገር ብቻ ነው። አላህዬ ልጄን በአዱኛም በአክራም የምደስትባት አድርግልኝ ነው የምለው። ብዙ ሰዎች ለልጄ ስልክ ገዝቼ ስሰጥ ለምን እንደዚህ ያደረግሻት ልጁ ዳና አበላሸሽ ምናምን ስሉኝ፣ ልጄ በገንዘብ አትበላሽም። ልጄን እኔ ሁሌ ነው ዱዓ ማደርግላት። የእናት ዱዓ ትንሽ የለውም። መቅቡል ከሆነ እኔ አላህዬን የምጠይቀው አንድ ነገር ብቻ ነው። ልጄም በአዱኛም በአክራም የምደሰትባት አድርግልኝ። ውዶቼ ይቅርታ በጣም ተረብሻለሁ እና በስደት ያላችሁ ከልጆቻችሁ የራቃችሁ ተስፋ አትቁረጡ። አላህ ካለ እንገናኛለን። ከሞትንም እንደምንወዳቸው በጊዜ እንንገራቸው። እኔ ለልጄ ሁሌ ነው የምነግራት፣ ንብረቴንም እንደምወዳትም ለምን ትቻት እንደሄድኩኝም። ምክንያቱም ድንገት ከዚህ ካለፍኩኝ ልጄ ታሪክ የማወቅ ስላለባት፣ ልጄ ልቤ ማወቅ ስላለባት፣ ነጌ ላይ እናቴ ምን አይነት ሀሳብ ነበራት ምን ነበረ ብላ ግራ እንዳትጋባ፣ የምጠይቀው ሰው እንዳታጣ ለማስረዳት ነው። አፉ በልኝ።